ሰላም የምወዳችሁ ኢትዮጵያውያን ኤርትራውያን እንዴት ናችሁልኝ? ዛሬ ለፀጉራችን ዋው የምንወደውን አቮካዶ ፀጉራችንን ልስልስልስ የሚያደርግ ፍፍት የሚያደርግልን የሚያወፍርልን አንድ አቮካዶ ነው ለእኔ ፀጉር የምጠቀመው። እናንተም እንደ ፀጉራችሁ መጠን እስቲ ላይክ ማድረግ ገና ገባ ስትሉ ልመዱ። ስንት ነገር እየሰራሁላችሁ አይደል? ያው እንግዲህ ቤተሰቦቼ ላይቭ ስገባ የምትመጡ ምስክርነት እየሰማችሁ ነው። ይህንን የሽበቱን ትሪትመንት ማለት ነው። የሽበቱ ትሪትመንት ቤተሰቦቼ እንዳያመልጣችሁ። ዛሬ ደግሞ ከምን ጋር ነው የምንጠቀመው? ኦሊቬራ ሬት ማለት ነው። ሬት ቤተሰብ በጣም ቀላል ነው። እንግዲህ ሬት ፀጉር እንደሚያለሰልስ፣ የፊት ቆዳ እንደሚያለሰልስ፣ የፀጉራችን ውስጥ ቆዳ ጤነኛ እንደሚያደርግ ኢቭን ሳይንሱ ማረጋግጦታል። ተጠቀሙበት። ይሄ ባህላዊ መድኃኒት ብቻ አይደለም፣ የተረጋገጠ ነው። ሁላችሁም ተጠቀሙበት። ፊታችሁ የሚያሳክካችሁ፣ ፊታችሁ የሚሻክርባችሁ፣ ቆዳችሁ ሽፍ የሚልባችሁ ማታ ማታ መጀመሪያ በሳሙና ታጠቡና በንጹህ ቆዳ ላይ ይሄንን ኦሊቬራው ማለት ነው ቅብት አድርጉት። ለጊዜው ትንሽ ቆጥቆጥ የማድረግ ባህሪ ያለው መጥፎ ነገር አይደለም። ስለ ቆጠቆጣችሁ እንዳትታጠቡት፣ ይተዋል። የአንድ ደቂቃ ምናምን ናት፣ 1 ደቂቃ ማትሞላ ወዲያው ትተዋለች። ከዛ በኋላ ተዉት። ፊታችሁ ላይ ጠዋት ነው የምትታጠቡት። አቤት ቆዳ ሲያሳምር። ቪዲዮ እንዳይረዝም ይሄንን በሙሉ ልጫው መጣለሁ። ይሄው እንግዲህ አሁን ነው ስራ ያለው። እዚህ ጋር ኦሊቬራውን ጨምሬዋለሁ አይደል? በዚህ ላይ እንግዲህ ይሄውና የሽበቱ ዘይት ኤቭሪ ዊክ በፍጹም መቅረት የሌለበት የሽበቱ ዘይት ሙቅ ነው፣ ሞቅ ያለ ነው። የስ ሞቅ ያለ እመኑ፣ የሽበቱ ዘይት በቃ የተዋጣለት ማለት ነው። የሽበቱ ዘይት ማለት እኔ የተዋጣለት ብዬ ስም አወጣሁለት። ምን ትላላችሁ? ባለውለታዬ እውነት የሚገርም ውጤት እየታየበት ነው። ቆይ እላያችሁ ላይ ትር እንዳላረግባችሁ በቀደም አይቼዋለሁ። በጣም ነው የሚያስጠላው ሲጮህ። እኔ ፈጭቼው እመጣለሁ። በጣም የሚገርም ነው ፍጥነቱና ላም ማድረጉ በጣም ስለገረመኝ ነው። ይኸውላችሁ ከፈለጋችሁት ግን ፍጥነቱ እና ላም ማደራረጉ በጣም ነው የሚገርመው ብታዩት። በቃ ይሄ ፀጉር ላይ ምንም የሚሰከሰክ ነገር አይኖረውም። ምንም ነገር እዚህ ውስጥ አድርጉ፣ ምንም ነገር ወዲያው ነው ላም የሚያደርገው። እኔ አሁን ሌሎች መፍጫዎች አሉ የምጠቀምባቸው ድሮ አይደለም፣ ይሄን የሚወዳደረው የለም። የሽበቱ ዘይት እዩት። ከላይ ቅድም ላይቭ ላይ ስገባ አሳይቻችኋለሁ ስጨምር አይደለም። ምን አደረግኩት መሰላችሁ? እኔ እንደዚህ ልውስ አደረግኩትና ቅድም ማለት ነው በደንብ እንደዚህ ለወስኩትና ውሃ ፈላውና ውሃውን አውጥቼ ከእሳት እዛ ውስጥ ቁጭ አደረግኩት። ቁጭ ሳደርገው ጥልል አለልኝ። አሁን መልሼ ለወስኩት እንጂ ጥልል አለና ድፍድፉ ከታች ዘይቱ ከላይ ኢዝሊ ባንዴ ነው የሚጠለው ለደግነቱ። እና ቤተሰብ አሁንም ጥያቄ የማየው ድፍድፉን አብረን ብንፈጨውስ የሚል ነው። አደራ አንደኛ እዚህ ውስጥ አብረን ብንፈጨው ሊፈጭ ይችላል። ኦፍኮርስ ግን ላስቲክ ታውቃላችሁ አይደለ? ላስቲክ ወይም ማስቲካ የምታደርጉት ማስቲካ ፀጉራችሁ ላይ ሲጣበቅ እንዴት ነው እንደሱ ይጣበቅባችኋል። ለዛ ነው እንዳትጠቀሙት ያልኳችሁ። ስለበረስኩት እንደዚህ ስለደበላለኩት ያው የግድ ላጥልለው፣ በማጥለያ ላጥልለው። አያችሁት? አደራ ግን ይሄ የሽበቱ ዘይት ሽታው ረበሸኝ የምትሉ ሰዎች እኔ በሰላም አይመስለኝም። እኔ ከዚህ ይልቅ ቅቤ ይረብሸኛል። ይሄ ምን ይረብሻል? ምንም ነገር አይረብሽም።
እንደ እንትን እያያችሁ እናንተ መጠኑን ማለት ነው እያያችሁ እንደዚህ ያርጋችሁ። ውሃ እንዳይሆን ይሄ በጣም ቀጥኖ እንዳያስቸግራችሁ ስትቀቡ ይሄ መጠነኛ ነው በቃ። አሁን ይሄን ብታምኑም ባታምኑም አይደፋም፣ ወደዚህ ይገለበጣል። እዩት፣ ጥቅልል ብሎ የሚገለበጠው ለመስራችሁ እንደ ማስቲካ ነው። እዩት ማንኪያው ላይ እንዴት እንደሚጣበቅ አያችሁት? ይሄንን ፀጉራችሁ ላይ ቢጣበቅ እንዴት ነው የምታላቅቁት ነው። እሱን ለማላቀቅ ምን እንደምታደርጉት 10 ትታጠቡታላችሁ። የፀጉራችሁን የተፈጥሮ ወዝ ታስጠፋላችሁ አንደኛ። ከዛ በኋላ የተረፈውን ደግሞ በማበጠሪያ እናስወጣ ብላችሁ ስታበጥሩት፣ በተለይ ሲታጠብ ፀጉር ትንሽ አቅሙ ዊክ ነገር ይሆን የለ ውሃ ሲነካው ፀጉራችን ትንሽ ዊክ ይሆናል። ታውቃላችሁ፣ በቀላሉ ነው ብጥስጥስ የሚለው። እሱን ስትታገሉ ፀጉራችሁን ብጥስጥስ ነው የምታደርጉት። አደራ ፀጉራችን ወዘና እንዲኖረው ፀጉራችን እንዳይሰባበር ስለሚያግዘን በገዛ እጃችን ደግሞ ይሄንን ጨምረን አተላውን ድፍድፉን ጨምረን ድፍድፉን ውስጡ ጨምረን ተቀብተን አጣብቀን ፀጉራችንን እንዳንነቃቀል እና እንገናኝ እዛ የምቀባበት ቦታ። በደንብ ለውሱት። እሺ ዘይቱን ይኸውና በደንብ ቀላቅየዋለሁ። በደንብ እጄ ንጹህ ነው፣ ግን በማንኪያው በደንብ አድርጌ እንደዚህ መታሁት። ስመታው ከዘይቱ ጋር በደንብ ተቀላቀለልኝ። ይሄ ማለት እንግዲህ ዘ ቤስ ፉድ ለፀጉራችን። በስማ እንዲህ ይሄማ እንደኔ አይነት ጠንካራ ፀጉር ያላችሁ በተለይ ልስልስ ነው የሚያደርገው። ልስልስ ሰምታችኋል። በየሳምንቱ ፕሊስ ላይቭ ስገባ እየደወላችሁ ምስክርነታችሁን ስጡ ፕሊስ። ዛሬም ሰምታችኋል። በላይቭ ላይ ሆኜ አንድ እህታችን ደውላ ምስክርነት ሰጥታለች። ስለዚህ ስለ ሽበቱ ዘይት ማለት ነው ምን ያህል ፀጉሯን እንደለወጠው ማለት ነው። ምን ያህል ፀጉሯ ተበላሽቶ እንደነበረ ሕክምና እስከመሄድ ደረጃ ደርሳ እንደነበረ በጣም ቆርጣው ሁሉ ሰምታችኋል። የነበራችሁ ሰምታችኋል። ላይቭ ላይ የነበራችሁ ማለት ነው። እህቴ ፍሮም ዲሲ ዋሽንግተን ዲሲ አካባቢ የምትኖር እህቴ ተመልካቼ፣ ስለ ምስክርነትሽ በጣም አመሰግናለሁ። በጣም ታይሜን ወስጄ ቀስ ብዬ እሽት ታርጌ ውስጥ ውስጡን ክፍል እያረጋችሁ እሸት እንደዚህ። አቤት እዚህ ጋር ይሄ የሚሰባበርብን እዚህ ላይ ኮምፕሌን ይሄ የፊታችን ፀጉር እዚህ ጋር ጫፍጫፉን መቆረጥ አትርሱ። እኔ በቀደም በደንብ ነው የቆረጥኩት። ካንቴል አይደለም፣ በደንብ ነው ጫፍጫፉን የቆረጥኩት። በ3 ወር አንዴ ወይ በ4 ወር አንዴ ጫፍጫፉን መቁረጥ ጥሩ ነው። ከዛ ደግሞ ወደ ውስጥ ገብተን እንደዚህ ያቅተናል እንዴ ለራሳችን ሴቶች። አሁን እኔ እየሰራው ራሱ እስቲ ከኔ ጋር እንዴት ደስ እንደሚል ልነግራችሁ አልችልም። ይህ አዲስ ፀጉር ነው ታውቃላችሁ። በጣም ይፈልጋል። በጣም ነው የሚፈልገው። እሺ ድርቅ ነው የሚለው መጠጥ መስታወት እኮ ስለማይ ወደዛ የምዞርባችሁ ይቅርታ። እሺ ሁሉ ቦታ ለማዳረስ ፈልጌ ማለት ነው። እዚህ ስር ጥግ ጥጉ ታች ተመቷል። አሁን ነው ማሸት። አሁን ወደ እሹት እና ይሄ
ይሄንን ቤተሰቦቼ 3 ሰዓት አቆየዋለሁ። ከፈለጋችሁም 2 ሰዓትን ማቆየት ትችላላችሁ፣ ጊዜ ከሌላችሁ ግን ማክሲመም 3 ሰዓት። ለምን እንዳይዘፈዘፉ ልነግራቸዋለሁ አይደል? እርጥበት ስላለው ፀጉር ላይ እርጥበት ያለው ነገር ብዙ መቆየት የለበትም። በሚቀጥለው ደግሞ ቆንጆ ትሪትመንት ይዤላችሁ እመጣለሁ። እንደዚህ ካረጋችሁት በኋላ ብትፈልጉ አንድ አስይዛችሁ በላስቲክ መጠቅለል ነው። እኔ በብዛት ጊዜ እንደዚህ ሳረግ እንደኔ አይነት ወፍራም ፀጉር ያላችሁ እንዲህ ብትሰሩት በኋላ ላይ እንትን እንዳይያይዝባችሁ፣ ለምሳሌ ታንግል አድርጎ ስትታጠቡት እንዳያስቸግራችሁ እንደዚህ ብትሰሩት ይመረጣል። እሺ፣ በሚቀጥለው ደግሞ ቆንጆ ትሪትመንት ይዤላችሁ እመጣለሁ። ቤተሰቦቼ ሁላችሁም ላይቭ ስትሪም ላይ እየመጣችሁ የምታበረታቱኝ ቤተሰቦቼ በጣም አመሰግናለሁ። ወዳችኋለሁ።